የህዛስተዳደ ሰላማዊ እድገትና ልማት ሲያጎናጽፍ ለሀገር የሲቪልና ቤተሰብ ምዝገባ ጥቅሙ የለው ወደር ህይወት በፍጥረት የሚለወጥ ጉዞ ነው በውስጡም ትልቅ ምዕራፎችን ይዟል እነዚህን ምዕራፎች መመዝገብ ደግሞ የወሳኝ ኩነቶች ምዝገባ ኤጀንሲ ዋነኛው ተግባር ነው የተከበራችሁ የሀዲያ ቴሌቪዥን ተከታታዮች የማዕከላዊ ኢትዮጵያ ክልል የወሳኝ ኩነቶች ምዝገባ ኤጀንሲ በሚያከናውናቸው ዘርፈ ብዙ ተግባራት ላይ ተመርኩዘን በክልሉ በሚገኘው የሃላባ ዞን የተከናወነ ያለውን የወሳኝ ኩነቶች ምዝገባ አፈጻጸም የታዩ ተስፋ ሰጪ ስራዎችን ጨምሮ የአገልግሎት አሰጣጥ ሂደቶችን እናስቃኛችኋለን እስከ ፕሮግራማችን ፍጻሜ አብሮነታችሁ አይለየን ዘመናዊ ሁለንተናዊ የህዛስተዳደ ሰላማዊ እድገትና ልማት ሲያጎናጽፍ ለሀገር የሲቪልና ቤተሰብ ምዝገባ ጥቅሙ የለው ወደር የወሳኝ ኩነት ምዝገባ ለግለሰብ ማንነትን ማረጋገጥ የትምህርት የውርስ የጉዞና ሌሎች አገልግሎቶችን ለማግኘት የሚያስችል ህጋዊ ማስረጃ ነው ለመንግስት ትክክለኛ የህዝብ ቁጥርና የጤና መረጃ ለማግኘት ለትምህርት ለጤና ለመሰረተ ልማትና ለልማት እቅድ የማይተካ መረጃን ይሰጣል የወሳኝ ኩነቶች ምዝገባ ጠቀሜታ በአገራችን ህገ መንግስት ወይም በሌሎች ህጎች በቤተሰብ በወንጀል ስነ ስርዓት ህጎች የምናገኛቸው መብት ሰብአዊ መብት ማህበረሰባዊ ኢኮኖሚካዊ ስታቲካል መረጃዎችን በትክክል ለማግኘት የመረጃ ምንጭ በመሆን ያገለግለናል ለግለሰብ ማንነትን ለማግለጽ ወደ ውጭ ሀገር ለመሄድ ከውጭ ለማግባት ኢንሹራንስ ለመመረጥ በሽታ መከላከያ መድኃኒቶችን በአግባቡ ለመጠቀም አጠቃላይ አስተዳደራዊ ስታቲካል ጥቅሞች አሉ ከዛ አንፃር በርካታ ጥቅሞች ነው አሉት የወሳኝ ኩነት ምዝገባ ሌላ ፍትሃዊ የሆነ ውሳኔዎችን ለማስጣትም ጭምር ይጠቅመናል ማለት ነው የልደትና የሞት ኩነቶች በጤና ተቋማት ከተመዘገቡ መንግስት የጤና ዘርፍ ትክክለኛ የህዝብ ብዛት እንዲሁም የወሊድ መጠንና የሞት መንስኤዎች ላይ መረጃን ያገኛል ይህ መረጃ የጤና ፖሊሲዎችንና ስትራቴጂዎችን ለመንደፍ ወሳኝ ነው ሞት ምዝገባ ብንነሳ ከሞት መነሻዎችን ወስዶ እንደ ሆስፒታል እነዚህን መቀነስ የሚቻልባቸውን ማቀድ ይችላል ሌሎች ደግሞ እንግዲህ እንደ ሀገር ሪፖርት የሚደረጉ ወይም እንደዚህ ዲኤችኤስ ቋት ላይ የሚገቡ የሞት መነሻዎች ይገባሉ እንደ ሀገር ፕላን ዩኒቶች ወይም ጤና ሚኒስቴርም እነዚህ እንደመነሻ ተጠቅሞ በጋይቷ ደረጃ የራሱን ፖሊሲ ለመቅረጽም አስፈላጊ ሆኑ መረጃዎችን ማግኘት የሚቻልባቸውን ሂደቶች መፍጠር ይቻላልና እነዚህ ሆስፒታል ውስጥ የሚደረጉ ሁሉም ሞቶች ተመዝግበው መውጣት ያለባቸውም ለፖሊሲ መቀርስ ለጤና ተቋም አመራሮችም ትልቅ ጠቀሜታ አላቸውና ከነዚህ መነሻም ተቋማት ለቀጣይ ዓመታት ማቀድ ያለባቸው ለሞት መነሻ የሆኑ ነገሮችን ለመቀነስ ላለበት እቅዱንም ለማዘጋጀት እነዚህ ሞቶችም ለመቀነስ ኮሚኒቲ ውስጥ ገብቶ ኢንተርቬንሽን ለመስራት የሚሆኑ ኤሪያዎችን ለመለየት ይጣቀማሉና ስለዚህ ይሄንን ለማሳካትም እንደ ጤና ተቋም እነዚህ ነገሮች በተሟላ መልኩ ማሄድ እንደ ግዴታም ነው እነዚህ ነገሮች አሁንም ራን እየተደረጉ ያሉት ናቸው እንግዲህ ከውልደትም ጋር በተገናኘ እንግዲህ ውልደት እንደ ተቋም ምን ያህል የአካባቢን ማህበረሰብ ሆስፒታል ውስጥ ይወለዳል ተብሎ በእቅድ ነው የምንነሳውና ስለዚህ በእቅድ ከተነሳናቸው የተቋም ውልደቶች ምን ያህሎችን ሆስፒታል ውስጥ ተወልደው ነው የወጡት ስለዚህ ይሄን ተወልዶ ሲወጣ የሚመዘገበው አላይፍ በርዝ ወይም በህይወት የተወለደ ስለሆነ በጤና ተቋም ውስጥ በህይወት የተወለዱ የህፃናት ምጣኔም በቀላሉ ከዚህ ውስጥ መነሻ አድርገን ማግኘት የምንችላቸው ሂደቶች ናቸውና እነዚህ ቤዚካሊ እንደ ዋናዎቹ ማንሳት ይቻላል እንደ ሀገርም ትልቅ ጠቀሜታ ነው ያላቸውና
በተለይ ውልደት ሲመዘገብ አንደኛ እንደ ሀገር ያሉንን ዜጎች ማወቅ እንችላለን። ስለዚህ ሌላኛው ነገር ምንድነው ሆስፒታል ላይ የተወለዱ ኢንዳይሬክትሊ የሆስፒታል ውልደት ምን ያህሎች ናቸው የጤና ተቋማት ውልደት መጠኑንም ማወቅ እንችላለን። ትክክለኛ የወላጁን እድሜዎችንም ማወቅ እንችላለን። እነዚህ ከህዝብ ቆጠራም አስፈላጊ ናቸውና ከዚህ ባለፈ የሞት ምዝገባም ሆስፒታል ውስጥ ይካሄዳል። እንግዲህ እነዚህ የሞት ምዝገባዎች ብዙውን ጊዜ ለእቅድ የሚጠቅሙ ናቸው ማለት ነው። እንደ ሀገር ሞት ሲከሰት በዋናነት ለጤናው ዘርፍ እንኳን ብናነሳ በጤናው ዘርፍ ላይ የሞት ዋና መነሻ የሆኑ ሞቶች ምንድናቸው የሞት መነሻዎች ምንድናቸው ተብሎ ቢወሰድ እንደ ሀገር እቅድ ፕላን ማድረግ ይቻላልና እነዚህ ዋና የሞት መነሻዎችን በእቅድ ማስቀረት የሚቻልባቸው የበሽታ አይነቶችን መለየት የሚጠቅሙን የሞት ምዝገባዎች ይኖራሉ። ስለዚህ እነዚህን በሆስፒታል ደረጃ የሚሰጡ ዋና የወሳኝ ኩነት ምዝገባዎች ናቸውና እነዚህ ዋናዎቹ ናቸው። የእናቶችና የህፃናት የጤና ክትትል ሂደቶች በጊዜ ሲመዘገቡ አዲስ የተወለዱ ህፃናትና እናቶቻቸው የሚያስፈልጋቸውን ክትባትና የድህረ ወሊድ እንክብካቤ በትክክል ለመከታተል ያስችላል። ይህም የህፃናትና የእናቶችን ሞት ለመቀነስ ፋይዳ የጎላ ነው። ወሳኝ ኩነቱ ጠቀሜታ ይጠቅማቸዋል። ለህፃናቶቹ ለልጆች አድገው ወሳኝ ኩነታቸውን የወሊድ ወቅታቸውን ሲያውቁ በጣም ደስተኛ ይሆናሉ። ለብዙ ነገር ይጠቅማቸዋል። ዜግነት ያገኙ አክል ነው። ያው ቀበሌ መታወቂያ እንደሚሰጠው ያለ መታወቂያ የትም እንትን ማለት እንደማይቻለው እነሱም ደግሞ ህፃናቶቹ የልደት ካርድ ሲሰጣቸው በጣም ሲያድጉ ሲያውቁ በጣም ደስተኛነት ነው። ኢትዮጵያዊነት ስሜት እንዲሰማቸው የሚያደርግ አንድ ነገር ነው። ይህን ደግሞ በፊት ብዙ አልነበሩም። አሁን ማህበረሰቡም ሁሉም ለምዶታል። ይመጣል በራሱ ይመጣና ልክ እንደተወለደ ቀጥታ ወደዚህ ነው የሚመጣው። ይመጣል ይሰጣቸዋል። ከተሰጣቸው በኋላ ከዛ በፊት እንትን ያላቸው ያመለጣቸው ሁላ ይመጣሉ። ያው እነሱ እንትን ይጠይቃቸዋል። እዚህ የተወለዱትና ብቻ ነው እዚህ ለጨቅላ ህፃናት ብቻ ነው የሚሰጠው። ልክ ተወልዶ ሲወጡ ከማውጫው እኩል ይዘው ይወጣሉ። ሁሉም ዜጋ ዜግነቱን ማረጋገጥ ይችል ዘንድ ባለፉት ዓመታት በወሳኝ ኩነቶች ዙሪያ በዞኑ በርካታ ስራዎች ተሰርተዋል። የግንዛቤ ማስጨበጫ መልእክቶችን በተመለከተም እንዲሁ በርካታ ስራዎች የተሰሩ ሲሆን ስራዎቹም አመርቂ ውጤት አስገኝተዋል። እንደሚጠቅማቸውም ደግሞ ግንዛቤ ብዙ ይሰጣቸዋል። ይሄ ነገር እንዴት እንደሚጠቅማቸው በደንብ እናስረዳቸዋለን፣ ግንዛቤ እንሰጣቸዋለን። በዛ አንፃር በደንብ ይመጣሉ፣ ይዞ ይሄዳሉ። ማህበረሰቡን ከማሳወቅ አንፃር ከኮሚኒቲ ያው እኛ ሆስፒታል የመጡትን ከማሳወቅ ታች ወርዶ ግን ማህበረሰቡን ከማሳወቅ አንፃር ሆስፒታል ውስጥ ሞትን እና ውልደትን አሳውቆ ማውጣት ቀበሌ ላይ ሄዶ ካለው እንግልት ተጨማሪ ቀጠሮ ከመስጠት አንፃር በጣም ይሄን መፍታት የሚችል አማራጭ ነውና ያንን የማሳወቁ ነገር ላይ በደንብ አሁንም ተጠናክሮ ታች ድረስ ወርዶ መስራት አለብን ብለን እናስባለን። አሁን ግን በዚህኛው አመት የተሻለ አፈጻጸም ለመፈጸም እቅዱ አለን። የሞትም የውልደትም እቅድ አለ። ከፔስቲም ሄዶች ጋር እነዚህ ነገሮች ያሳውቀናል። እነዚህ ኮንቲኒዩስሊ ሞኒተር እያደረግን በማሄድ አይሆፕ 2018 ላይ 2017 ከባለፉት አመታት የተሻለ አፈጻጸም እናስመዘግባለን ብለን እቅዱ አለን። ግንዛቤ ማስጨበጫ እኛ ጋር በሳምንት 2 ጊዜ አሉ። በተለያዩ የህግ ጉዳዮች ላይ የግንዛቤ ማስጨበጫ ፕሮግራሞች አሉ። በዛ ፕሮግራም ላይ በተከታታይነት ባይሆንም አልፎ አልፎ ይሄንን በመሰሉ ጉዳዮች ላይ የግንዛቤ ማስጨበጫ ይሰጣል። ስንሰጥም ቆይተናል። በከፍተኛ ፍርድ ቤትም በስር ፍርድ ቤቶችም እየሰጠን ያለ ነው ማለት ነው። በጤና ተቋም የሚሰጠው የልደትና የሞት ማሳወቂያ ወረቀት ምዝገባው ያለውን ሽፋን ከፍ ለማድረግ ወሳኝ ድርሻ አለው። ጀመራ ከወለዱ በኋላ ማሳወቂያ ወረቀት ወይም በርዝ ኖቲፊኬሽን ይሰጣቸዋል። ከዴሊቨሪ ይሰጣቸዋል። ከዛ ያ ዴሊቨሪ ማሳወቂያ ወረቀት ይዘው ነው ወደ እኔ የሚመጡት። ሲመጡ እዚህ ማሳወቂያ ወረቀቷን አይቼ ነው እንድንሰጣቸው የሚችለው። ይህን ደግሞ ቅድመ ዝግጅታቸውን መታወቂያ ለምሳሌ ካርድ የህፃኑን ካርድ ቁጥር መታወቂያ
ይዞ ይመጣሉ። ወላጅ አባት ወይም ወላጅ እናት ማለት ነው። በዛ አንፃር ነው የሚለው መዘግበው። እዚህ ማሳወቂያ ወረቀቶች እንግዲህ በፕሪንሲፕል የምንጠብቀው ምንድነው ድሮ በህትመት ይኖር ነበረ፣ ታትሞ ይመጣ ነበረ በክልል ደረጃ። እነዚህ ህትመቶች ሜቢ ስራ ላይ ባለውበት ጊዜ ወይም ሆስፒታሉም ደረጃ እነዚህ የሞትና የውልደት ምዝገባዎች ከተጀመሩበት ጊዜ ጀምሮ በህትመት እየመጣልን አይደለም። ግን ሆስፒታሉ እነዚህ ነገሮች መቀነስ በሚችልባቸው የራሱን እርምጃዎች ይወስዳልና ሶፍት ኮፒዎች ስላሉ እነዚህን ፕሪንት አድርጎ ወይም ኮፒ እያደረጉ እንዲጠቀሙ በማድረግ ስፔሻሊ ዋና ሞት ብዙም ጊዜ የሚጠበቅባቸው ጽኑ ህሙማን ክፍሎች፣ ድንገተኛ ክፍሎች እነዚህ ወረቀቶች ማስቀመጥ። ከዛ አልፎ ደግሞ እንግዲህ ውልደት የሚከሰትባቸው ቦታዎች ያው ማዋለጃ ነው። ማዋለጃ ላይ የውልደት ማሳወቂያ ወረቀትን ኮፒ አድርገን የማስቀመጥ ስራ በማድረግ እንግዲህ የራሳችን የውስጥ ሆስፒታል ሚጀሮች እየተወሰዱ ነው ያሉት። ቅንጅታዊ አሰራርን በተመለከተ ጥብቅ ትስስር በመፍጠር በተሰሩ ስራዎች በርካታ ለውጦች ተመዝግበዋል። ባለፉት ዓመታት በህብረተሰቡ ዘንድ በወሳኝ ኩነቶች ምዝገባ ዙሪያ የነበረውን የግንዛቤ እጥረት ለመፍታት ያስችል ዘንድ ጉዳዩ የሚመለከታቸው አካላት በቅንጅት ተንቀሳቅሰዋል። ድጋፍና ክትትል ከዞንም ከዞን ወሳኝ ኩነት ከከተማ ቁሊቶ ከተማ ሰላምና ጸጥታ ወሳኝ ኩነቶችም ይመጣሉ። የሚያንሰኝን ነገር እዚህ የሚጎላው ነገር ይጠይቁኛል። ካርቦን ምን እስክሪብቶ መዝገብም ሰርቲፊኬትም ካነሰ ምን አነሰ ብሎ አምጥተው ይሰጡና እኛም ደግሞ የሚጎላው ነገር እንጠይቃቸዋለን። እነሱም ያቀርባሉ። ጥሩ ነው፣ አሪፍ እስከ 2017 እኔ ከጀመርኩ በኋላ 200 ሰው ምናምን ህፃናት ምናምን መስግባለሁ። አሁን ደግሞ 2018 ላይ ደግሞ ወደ 60 ምናምን መስግባለሁ። እንግዲህ ጠቅላላ ባለ መልኩ ሀላባ ቁሊቶ አጠቃላይ ሆስፒታል ከወሳኝ ኩነት ኤጀንሲ ጋር በመተባበር እንግዲህ ባለፉት እንግዲህ 1 ዓመታት በዚህ ዓመትም የወሳኝ ኩነት ምዝገባ አገልግሎት ይሰጣል። ከነዚህ ወሳኝ ኩነት አገልግሎት ከሚሰጣቸው አንደኛው ዋናዎቹ በሆስፒታል ደረጃ የሚሰጡት የሞትና የውልደት ምዝገባዎች ናቸው። ሜቢ ያው ማህበረሰቡ ያው አዌርነስ አክቹአሊ ትንሽ ችግሮች አሉ። ምክንያቱም ተቋም ደረጃ ላይ የሚሰጥ መሆኑን በተለይ የሞትና የውልደት ምዝገባዎች ቀበሌ ላይ ብቻ እንደሚሰጡ ነው የሚታሰብ የነበረውና ሜቢ እነዚህን ከማሳወቅ አንፃር ሜቢ ከክልሉ ወሳኝ ኩነት ምዝገባ ኤጀንሲዎችን በተደጋጋሚ እነዚህ ሊፍሌቶችን ወይም ፓምፍሌቶችን ዲስትሪቢዩት የማድረግ ስራዎች ተሰርተዋል። እነዚህ እንደሚሰሩ እንግዲህ የራሱ የሆነ ፎካል መዝጋቢ ኖሮት የተለየ ክፍል ኖሮት አካባቢ ላይ እንደሚሰጥ የራሱ ባነሮችን የአገልግሎት ክፍሉ አካባቢ ላይ በመለጠፍ እነዚህ ነገሮች እንደሚሰጡ ለማሳወቅ ተሞክሯል። ከዚህም ባለፈ እንግዲህ ሜቢ ሳምንታዊ የሆኑ የጤና ትምህርቶች አሉ። የጤና ትምህርቶች ላይ እነዚህ የወሳኝ ኩነት ምዝገባዎች በተለይ ሞትና የውልደት ሆስፒታል ውስጥ እንደሚሰጡ ለማህበረሰቡ በሳምንታዊ የጤና ትምህርት ፕሮግራሞች ላይ እንዲካተቱ ተደርጓልና እነዚህ በተሻለ መጠን ተቋም ውስጥ መተው እንደዚህ አገልግሎቶች እንዳሉ እንዲያውቁ የተደረጉባቸው ዋና ስራዎች ናቸው። ከዚህ ባለፈ ግን ምንድነው ምዝገባው ቢያውቁ ተጨማሪ ለምዝገባው የሚያስፈልጉ ሂደቶች ጋር አሁንም ግንዛቤዎቹ አናሳ ናቸውና ምክንያቱም አንድ ተመዝጋቢ ቢመጣ የቅርብ ቤተሰብ አባል መሆኑን ወይም እናት ወይም አባት መሆኑን የሚገልጽ የራሱ መታወቂያ ይዞ ይመጣሉና ከዚህ አንፃር ሜቢ ሆስፒታሉ የሪፈራል ተቋምም ከመሆኑ አንፃር እነዚህን መታወቂያዎችን ይዞ ከመምጣት ጋር አሁንም ታች ወርዶ ታች ጋሉ ጤና ተቋማት ላይ ወይም ሪፈሪንግ ጤና ተቋማት ላይ አዌርነሱ አሁንም መሰራት ያለበት መሆኑን ግን ትኩረት የሚያስፈልገው በተለይ ከአፈጻጸሞች ጋር ባሉት ነገሮች ላይ ሜቢ አሁን ያለው ጠንካራ ነገሮች ምንድናቸው? ሜቢ ክልሉ ወሳኝ ኩነት ኤጀንሲ ቢያንስ በ3 ወር ውስጥ ሆስፒታሎችን ይጎበኛሉ። ያሉትን ነገሮች ላይ ግብረ መልስም ይሰጣሉ። ደካማ ጎኖችም ካሉ እንዲሻሻሉ የሚያደርጉባቸው ነገሮች አሉና ሜቢ እንደ ተቋም አሁን እነዚህ ነገሮች መሻሻል ባላባቸው ላይ ዞንም የወሳኝ ኩነት ጸጥታዎች ጋር በመነጋገር ለተወሰኑ ወራት ሆስፒታል ላይ 2016 ላይ ተቋርጦ ነው የነበረውና እነዚህን ለመፍታት አፈጻጸሙ ዝቅተኛ ሆኖ ስለነበረ ከነዚህ አንድ ባለሙያ ለቆ በህመም ለቆ በነበረበት ቦታ ላይ
ተጨማሪ አዲስ ሰው ቅጥር በመፈጸም እነዚህ አክቲቪቲዎች እንዲካሄዱ ተደርጓልና ሜቢ እነዚህ ሲወሰዱ ዩጁዋሊ ቻሌንጆች አሉትና አንድ ሰው እንግዲህ ተመድቦ ባለበት የራሱ ተጨማሪ መደብ ከሌለው ሰው መቅጠር አይቻልም። ስለዚህ በቻሉት መጠን ሪፕሌስ ያርገውልን አሁን ስራው ቀጥሏልና ይሄ እንግዲህ የመጣው ምንድነው ከአፈጻጸሙ ጋር የነበረው ምዝገባ ሂደት መቋረጡን ችግሮችን ለመፍታት በተደረጉ ሜጀሮች ስራዎቹ ቀጥሏልና ይሄ እንግዲህ በዞኑ ባሉት ጸጥታ አካላት ሰው ሪፕሌስ ተደርጎ አፈጻጸሙን ለማሻሻል የተደረጉ ናቸው። ይሄም እንደ ክፍተት ተገምግሞ የነበረበት ሁኔታ ነው የነበረውና ከዚህ አንፃር እንደ ሆስፒታልም እንደ ክልል ወሳኝ ኩነትም እንደ ክፍተት ያየናባቸው ነገሮች ምንድናቸው? በተለይ የሞት ምዝገባዎች ናቸው። ከሞት ምዝገባዎች ጋር ሜቢ ከአካባቢው ጋር ትንሽ ችግሮች ያሉት ምንድናቸው? ብዙውን ጊዜ ምን አለ እንግዲህ ቤተሰብ አባል ሲሞት ሰው እነዚህ አድሚኒስትሬቲቭ ኢሹዎችን ሄዶ መውጫ ቆርጦ እነዚህ ከመውጣት ይልቅ እንግዲህ ቤተሰብ አባል ጋር መደንገጥ እነዚህ ነገሮች እንግዲህ አስከሬን ቤተሰብ ጋር ይዞ ከመሄድ ከማሯሯጥ ጋር ታይዞ ቁጭ ብሎ የቅርብ ቤተሰብ አባል የሞት ምዝገባ ወረቀቶችን ወስዶ አስመዝግቦ ከመውሰድ ጋር ያሉት የተወሰኑ ቻሌንጆች አሉና እነዚህ ጋር እና ከጠቀሜታው ጋር አሁንም ትልቅ መስራት ያለባቸው ነገሮች አሉ። ይሄን እንደ ሆስፒታልም ሜቢ ከአካባቢው ከማህበረሰብም አንፃር ካሉት ነገሮች ጋር እንደ ክፍተት ያየናቸው ናቸው። በተቻለ መጠን ግን ቀድሞ በተለይም ከፍተኛ ሞት ያለባቸው ጽኑ ህሙማን ክፍሎች ላይ እነዚህን ለማሻሻል እንደ ክፍተት ወስደን እየሰራናቸው ናቸው። እንደ ዞን ፐብሊክ ሰርቪስ ያው በየኳርተሩ ድጋፍና ክትትል ለማድረግ እንወጣለን እንደ ሴክተር። የወሳኝ ኩነቶች ስራ ደግሞ በቼክ ሊስቱ አካል አድርገን ምክንያቱም ታችኛው ማቀር ነው ያለው አብዛኛው ስራው የኛ ስራ ድጋፍና ክትትል ስለሆነ የቼክ ሊስት አካል አድርገን የተመረጡ ቀበሌዎችንና ወረዳዎችን የወሳኝ ኩነቶችን ስራ ድጋፍና ክትትል እናደርጋለን። አገልግሎቱ ምን ይመስላል በሚለው እንደኛ አራት ዙር ድጋፍና ክትትል አድርገናል በ17 አፋጻም። በዛ መነሻ ደግሞ በጥንካሬና በጉድለት የተለዩ ጉዳዮችን የቃልና የጽሁፍ ግሮማስ ሰጥተናል። ሌላኛው ጉዳይ በዞኑ የሚገኙ የፍትህ ተቋማት የወሳኝ ኩነቶች ማስረጃዎችን በፍርድ ሂደት ውስጥ የማካተት ልምድ ነው። ይህም የፍርድ ሂደቶችን ሚዛናዊነት ለማስጠበቅ የጎላ ሚና አለው። በርካታ መዝገቦች ላይ እንደ ማስረጃ አድርገው የሚያያይዙት ስለሆነ ፍርድ እየተሰጠበት ነው ያለው። እሱን መሰረት ተደርጎ ማለት ነው እንደ አንድ ማስረጃ ተያይዞ ስለሚቀርብ ስር ፍርድ ቤቶችን በተለይ በጋብቻ ፍቺ ወቅት ለወሳኝ ኩነት ትዕዛዝ ይሰጣሉ። ጋብቻ ፍቺ ያደረጉ ስለሆኑ ግለሰቦቹ እንዲመዘገብና ሰነድ እንዲሰጣቸው ተብሎ ለወሳኝ ኩነት ስራ ሂደት ለሰላምና ጸጥታ ይጽፋሉ። በዛ በኩል የሚሰጥ ስለሆነ ማለት ነው። ስለዚህ ያንን ማስረጃ ሲይዙ እና ወደሚቀጥለው ስቴፕ የፍቺን መሰረት አድርጎ የሚቀርበው የንብረት ክርክር ነው። የንብረት ክርክር በሚቀርብበት ጊዜ የጋብቻ ፍቺ ሰነድ አያይዘው እንዲያቀርቡ ግንዛቤ ማስጨበጫ እየተሰጠ የሄደ ስለነበረ አብዛኛውን ባለ ጉዳይ ይህንንም ሂደት ስለሚያውቅ እንደ አንድ ማስረጃ ያቀርባሉ። የጋብቻ ክርክርን በሚኖርበት ጊዜ እንደ አንድ ማስረጃ በጋብቻ ውስጥ አብረን ነበር ተመዝግበናል ሰነዱ አለን ብለውም የጋብቻ እንትናቸውም ላይ አያይዘው ያቀርባሉ። የጋብቻ ክርክራቸውም ላይ አያይዘው ያቀርባሉ። ስለዚህ ሂደቱ በፍርድም በመስጠት ሂደትም ማስረጃውን በመቅረብ ሂደትም አሁን በብዛት እየተለመደ መጥቷል። ለዳኝነት ስርዓቱ የወሳኝ ኩነት አንደኛውና ዋነኛው ማስረጃ ነው። ለፍርድ ቤቶች ሲቀርብ በሰነድ ማስረጃነት ያገለግላል። ሁለተኛ የክርክር ሂደቶችን ያሳጥርልናል። ያው በሰነድ የመንግስት ሰነድ በመሆኑ በመንግስት ስር የሚሰጥ ሰነድ በመሆኑ የክርክር ሂደቶችን ያሳጥርልናል። ለፍርድ ቤቶች ብቻ ሳይሆን ለተከራካሪ ወገኖችም ያሳጥራል። ሶስተኛው በተከራካሪ ወገኖች በኩል ደግሞ የደህንነት ስሜት እንዲሰማቸው ያደርጋል። ሰነድ ያለው ሰው ሌሎች ተጨባጭ ነገሮች እንደተጠበቁ ሆኖ የደህንነት ስሜት እንዲሰማው በዛ ጉዳይ ላይ ስጋት እንዳይኖርበት
ያደርጋል። በፍርድ ቤት ዋናው ግን የማስረጃነት የሚያገለግል በመሆኑ በማስረጃ ረገድ ያለው ሚና ከፍተኛ ነው። ሰላምና ጸጥታዎች በአብዛኛው መረጃ እነዚህን መሰረት ተደርጎ የተሰጡ ውሳኔዎች ካሉ ለነሱም የሚመሩ ትዕዛዞች በየመዝገቡ ላይ የሚሰጡ ትዕዛዞችም ካሉ ይጠይቁናል። ስለዚህ ለነሱ መረጃ እንሰጣለን። አንድ እሱ ነው። ሁለተኛ በአመት መጀመሪያ ላይ ሁልጊዜም የመግባቢያ እንትን አለን እንፈራረማለን። የመግባቢያ የስምምነት ውል ስለሚኖረን በስምምነት ውል መሰረት ያንን እየተግባባን እየተፈራረምን ስራው በዛ መልኩ እየተገመገመና ሪፖርት ሂደት ላይም የሚጠይቁ ሪፖርቶች ላይ ያስገባን እስከ ጠቅላይ ፍርድ ቤትም በአመቱ ስራም በየሩብ አመቱም ስራ ውስጥም እንደ አንድ ተግባር አድርገን ያካተተን ስለሆነ ለጠቅላይ ፍርድ ቤትም ሪፖርት እናደርጋለን በየሩብ አመቱ ማለት ነው። ሌሎች ስራዎቻችንን ሪፖርት እንደምናደርገው ሁሉ በእነዛ ሪፖርት ውስጥ እንደ አንድ ሪፖርት ሆኖ ተካቶ ለጠቅላይ ፍርድ ቤት እንልካለን። እነሱም ሲጠይቁን እንሰጣቸዋለን ማለት ነው። ዘመናዊ ሁለንተናዊ የህዝብ አስተዳደር ሰላማዊ እድገትና ልማት ሲያጎናጽፍ ለሀገር የሲቪልና ቤተሰብ ምዝገባ ጥቅሙ የለው ወደር። የተከበራችሁ የሀዲያ ቴሌቪዥን ተከታታዮች የማዕከላዊ ኢትዮጵያ ክልል የወሳኝ ኩነቶች ምዝገባ ኤጀንሲ በሚያከናውናቸው ዘርፈ ብዙ ተግባራት ላይ ተመርኩዘን በክልሉ በሚገኘው የሃላባ ዞን እየተከናወነ ያለውን የወሳኝ ኩነቶች ምዝገባ አፈጻጸም የታዩ ተስፋ ሰጪ ስራዎችን ጨምሮ የአገልግሎት አሰጣጥ ሂደቶችን ያስቃኘናችሁ መሰናዶ የተከታተላችሁትን ይመስል ነበር። ከቀሪ ከሀዲያ ቴሌቪዥን መሰናዶዎቻችን ጋር ሰናይ ጊዜ እንመኝላችኋለን። ዘመናዊ ሁለንተናዊ የህዝብ አስተዳደር ሰላማዊ እድገትና ልማት ሲያጎናጽፍ ለሀገር የሲቪልና ቤተሰብ ምዝገባ